ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ቁም ነገር ቤተሰቦች፣ የዓለም ነዳጅ አቅርቦት እንቅስቃሴ ላይ ከፍተኛ ቀውስ እያስከተለ በሚገኘው የመካከለኛው ምስራቅ ቀጠና ሁለተኛዋ ግዙፍ ነዳጅ ላጊ ሀገር ከሰሞኑ በነዳጅ ገበያው ላይ ለውጦችን ሊያስከትሉ የሚችሉ ውሳኔዎችን ስለመወሰኗና በሕይወት ስለመኖራቸው ጥያቄዎች እየተነሳባቸው በሚገኙት አዲሱ የኢራን መሪ ዙሪያ የተሰሙ አሁናዊ ዕለታዊ ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። የተባበሩት አረብ ኤሚሬትስ ከዓለም አቀፉ የነዳጅ ላኪ ሀገራት ድርጅት ወይም ደግሞ ኦፔክ የመውጣት ፍላጎት እንዳላት ገለጸች። የተባበሩት አረብ ኤሚሬትስ ከዓለም አቀፉ የነዳጅ ላኪ ሀገራት ድርጅት ወይም ኦፔክ ለመውጣት እያሳየች ያለችው ፍላጎት በዓለም አቀፉ የነዳጅ ገበያ ላይ ከፍተኛ ድንጋጤ ፈጥሯል። ይህ ውሳኔ በመካከለኛው ምስራቅ የነዳጅ ዋጋ ቁጥጥር ላይ ብቻ ሳይሆን በአሜሪካ አምራቾችና በዓለም አቀፉ የንግድ መስመሮች ላይም መሰረታዊ ለውጥ ያመጣል። የተባበሩት አረብ ኤሚሬትስ በመካከለኛው ምስራቅ ቀጠና ሁለተኛዋ ግዙፍ ነዳጅ አምራች ሀገር ናት። እስካሁን በኦፔክ ጥላ ስር ሆና የምርት መጠን ገደቦችን ስታከብር የቆየች ቢሆንም አሁን ግን ከኦፔክ በመውጣት ራሷን ችላ በነዳጅ ገበያው ውስጥ ለመሳተፍ ማሰቧ ተሰምቷል። ይህ እርምጃ ሀገሪቱ ያለምንም የድርጅቱ ገደብ የፈለገችውን ያህል ነዳጅ ወደ ገበያ እንድታስገባ ያስችላታል ተብሏል። እንደ ዘርፉ ባለሙያዎች አስተያየት ከሆነ ይህ ለተጠቃሚዎች መልካም ዜና ሊሆን ይችላል። ኤሚሬትስ ምርቷን በስፋት ወደ ገበያ ስታስገባ በሰው ሰራሽ መንገድ ተሰቅሎ የቆየው የነዳጅ ዋጋ እንዲቀንስ ግፊት ያሳድራል። የሀገሪቱ ከዓለም አቀፍ የነዳጅ ላኪ ሀገራት ድርጅት መውጣት ድርጅቱ በገበያው ላይ ያለውን የበላይነት በእጅጉ ያዳክመዋል የሚሉ ስጋቶች በባለሙያዎች እየተንጸባረቁ ሲሆን፣ በአንጻሩ ደግሞ ውሳኔው አባል ያልሆኑ የነዳጅ አምራች ሀገራት በነፃነት በገበያው ውስጥ እንዲዘዋወሩ እድል ይሰጣል ተብሎ ይታመናል። ይሁን እንጂ ውሳኔው ለአሜሪካ የነዳጅ ኩባንያዎች ስጋት ሆኗል። በዓለም ገበያ የነዳጅ ዋጋ ከቀነሰ የአሜሪካ ግዙፍ ኩባንያዎች የሚያገኙት ትርፍ ሊቀንስ ይችላል። አሜሪካ ምንም እንኳን የራሷን ነዳጅ ብታመርትም ለከባድ ነዳጅ ምርቶች አሁንም በመካከለኛው ምስራቅ ላይ ጥገኝነት ላይ ትገኛለች። በተለይም አሁን ካለው የኢራን ጦርነትና ቀጠናዊ ቀውስ ጋር ተዳምሮ ይህ የኤሚሬትስ ውሳኔ የዓለም የንግድ ሰንሰለትን በቋሚነት እየቀየረ መሆኑ ተነግሯል። ሌሎች ሀገራትም የኤሚሬትስን ፈለግ ሊከተሉ እንደሚችሉ መገመቱ የነዳጅ ገበያውን ይበልጥ ያልተረጋጋ ያደርገዋል። የተባበሩት አረብ ኤሚሬትስ ይህንን ውሳኔ በይፋ ተግባራዊ ካደረገች ላለፉት 10 ዓመታት የነዳጅ ገበያውን ሲመራ የቆየው የዓለም አቀፉ ነዳጅ ላኪ ሀገራት ድርጅት ወይም ደግሞ ኦፔክ የበላይነት እንደሚያከትም የኢኮኖሚ ባለሙያዎች ተናግረዋል። ወደ ቀጣዩ ዘገባ ስናልፍ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአዲሱ የኢራን መንፈሳዊ መሪ መልእክት ደርሶኛል ሲሉ ተናገሩ። ከ2 ወራት በፊት በአሜሪካና እስራኤል ጥምር የአየር ጥቃት ታላቋን መንፈሳዊ መሪ አያቶላ አሊ ኻሜኒን ያጣችው ኢራን በምትካቸው ከተተኩና በኢራን ከፍተኛ ሚና ከነበራቸው ሙጃተባህ አሊ ኻሜኒ የተላከ መልእክት ባለፈው ሳምንት እንደደረሳቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ገለጹ። ከ2 ወራት በፊት በአሜሪካና እስራኤል ጥምር የአየር ጥቃት ታላቁን መንፈሳዊ መሪ አያቶላ አሊ ኻሜኒን ያጣቸው ኢራን በምትካቸው ከተተኩና በኢራን ከፍተኛ ሚና ከነበራቸው ሙጃተባ አሊ ኻሜኒ የተላከ መልእክት ባለፈው ሳምንት እንደደረሳቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ገለጹ። በሩሲያ በቅዱስ ፒተርስበርግ የኢራኑን የውጭ ጉዳይ ሚኒስቴር አባስ አራግቺን ተቀብለው ያነጋገሩት ፕሬዝዳንት ቭላዲሚር ፑቲን ትላንት ሰኞ በሰጡት መግለጫ ለአዲሱ የኢራን የበላይ መሪ መልእክት ያላቸውን አክብሮት ገልጸው መልካም ጤንነት እንደሚመኙ በመግለጫቸው ጨምረው ገልጸዋል። ፑቲን በመግለጫቸው የኢራን ሕዝብ ለአንድነቱና ለነፃነቱ እያደረገ ያለውን ተጋድኖ አድንቀው ሩሲያ የኢራን ሕዝብና የመካከለኛው ምስራቅ ቀጠና የሚፈልገውን ሰላም እንዲመጣ የሚረዳ ማንኛውንም ነገር ታደርጋለች ብለዋል። የመካከለኛው ምስራቅ እርግጠኛ ባልሆነና በውጥረት ውስጥ ባለበት በዚህ ወቅት አዲሱ የኢራን የበላይ መሪ
ሙጃታባ አሊ ኻሜኒ ለረጅም ሳምንታት ከአይን መራቃቸው የደህንነታቸው ሁኔታ ላይ ጥያቄዎች እያስነሳ ይገኛል። የትናንቱ የክሬምሊን መግለጫ እንደገለጸው ከሆነ ፑቲን ከአዲሱ የኢራን የበላይ መሪ ባሳለፍነው ሳምንት መልእክት የደረሳቸው መሆኑን ተከትሎ በአዲሱ መሪ ጤንነትና ደህንነት ላይ ሲነሱ የነበሩ ጥያቄዎችና መላምቶችን ውድቅ አድርጓል። ከሳምንታት በፊት በወጡ እንደ አንዳንድ ዘገባዎች ከሆነ ኻሜኒ አባታቸውና የአገሪቱ ከፍተኛ ባለሥልጣናት በእስራኤልና አሜሪካ የአየር ጥቃት በተገደሉበት ዕለት በእግራቸው የግራ አይናቸውና ፊታቸው ላይ ጉዳት ሳይደርስባቸው እንዳልቀረ ጠቁመዋል። አንዳንድ የአሜሪካ ከፍተኛ ባለሥልጣናት እንደገለጹት ኻሜኒ በሕይወት እንዳሉ ፍንጮች ቢኖሩም ለዚህ ግን አገራቸው ማረጋገጫዎች እንደሌላት ገልጸዋል። ከዚሁ ዘገባ ጋር በተያያዘ አንዳንድ የዜና ምንጮች እንደገለጹት የበላይ መሪው በሕይወት እንዳሉና ከአሜሪካና እስራኤል ጋር በተገናኙ ጉዳዮች እንዲሁም የሰላም አማራጮች ዙሪያ የሚመክሩ ትልልቅ ስብሰባዎች ላይ በድምፅ እየተሳተፉ እንደሚገኙ ገልጸዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለዛሬ የተሰሙ አጫጭርና አሁናዊ ዘገባዎች የእስካሁኖቹ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቸር ይግጠመን።